Nouns. Nouns are one of the parts of speech in English. ሰላም ጤና ይስጥልን። በዛሬው ትምህርታችን ስለ nouns ወይም ስሞች የምንማር ይሆናል። nouns ወይም ስሞች one of the parts of speech ከንግግር ክፍሎች ውስጥ አንደኛው ናቸው። noun የምንለው ስም የነገሮች መጠሪያ ማለት ነው። noun is a naming word የነገራቶች መጠሪያ. It could be a name of a place, a name of a person, a name of things, and animals, idea የነገራቶች የሰዎች የቦታዎች የተለያዩ ነገሮች ስያሜ በአጠቃላይ ምን ብለን እንጠራዋለን? noun እንለዋለን። በዚህ ቪዲዮ ላይ particularly ከnoun ክፍሎች ውስጥ ወይም ደግሞ ናውንን ከምን መድብባቸው ምድቦች ውስጥ countable and uncountable የሚቆጠሩና የማይቆጠሩ ስሞች የሚለውን እናያለን። ስሞች በባህሪያቸው በአረፍተ ነገር ውስጥ እንደ ባለቤት ወይም እንደ አረፍተ ነገር መቋጫ ሆነው ሊመጡ ይችላሉ። እንደ አረፍተ ነገር ባለቤት ስንል in English a sentence structure is subject verb object. እንግሊዘኛ ላይ የአረፍተ ነገር መዋቅራችን ፎርሙ ምንድነው? መጀመሪያ የአረፍተ ነገሩ ባለቤት subject ይመጣል። ስለዚህ ስሞች ይሄንን ሚና ይጫወታሉ። ከሱ ቀጥሎ verb ድርጊት ገላጭ ግሶች ማለት ነው፣ እነሱ ይመጣሉ። ከዛ object የአረፍተ ነገር ማሟያ። ስሞች የአረፍተ ነገር መቋጫ ሆነው ሊመጡ ይችላሉ። ስለዚህ ዛሬ የምናየው ትምህርታችን countable and uncountable nouns ስሞች የሚቆጠሩና የማይቆጠሩ ብለን በሁለት እንከፍላቸዋለን። ይሄ ከnature of countability ከመቆጠርና ካለመቆጠር ባህሪ አንፃር በመነሳት ማለት ነው። በዚህ ምድብ ውስጥ የመጀመሪያው countable nouns ይባላሉ። countable nouns የሚቆጠሩ ስሞች፣ እነዚህ በቀላሉ ልንቆጥራቸው የምንችላቸው 1 2 3 እያልን ልንቆጥራቸው የምንችላቸው we call them countable nouns። እዚህ ጋር የካውንተብል ናውን እና የአንካውንተብል ናውንን ዲፍረንስ ስናይ ከመቆጠርና ካለመቆጠር ባሻገር የሚቆጠሩ ስሞች ካውንተብል ናውንስ ሲንጉለር ፎርም እና ፕሉራል ፎርም አላቸው። ሲንጉለር ፎርም ማለት ነጠላ፣ የአንድ ስም ነጠላ አንድ ፍሬ ሆኖ ስንሰይመውና ብዙ ሆኖ ስንሰይመው የራሱ የሆነ ፎርም አለው ማለት ነው፣ ፕሉራል ፎርም። ሌላኛው የምናየው አንካውንተብል ናውን ነው። አንካውንተብል ናውን ላይ የማይቆጠሩ ስሞች ላይ ሁሉንም እንደ ሲንጉለር ናውን ወይም እንደ ነጠላ እንገልጻቸዋለን፣ ወይም ደግሞ ፕሉራል ፎርም አይኖራቸውም ማለት ነው። ፕሉራል ፎርም አይኖራቸውም። ስለዚህ አንካውንተብል ናውንስ የማይቆጠሩ ስሞች በባህሪያቸው ሊቆጠሩ የማይችሉ ናቸው። ነገር ግን በተለያየ ሚንስ አንካውንተብል ናውኖችን ሜዠር ማድረግ መለካት እንችላለን። ኤግዛምፕሎችን እናያለን። ይህንን ቪዲዮም እስከ መጨረሻው ድረስ ከተከታተላችሁ ብዙ ጊዜ በተማሪዎች ዘንድ ጥያቄ የሚፈጥሩ why ለምሳሌ money why it is uncountable, furniture why it is uncountable፣ ገንዘብ ከማይቆጠሩ ስሞች ውስጥ ለምንድን ነው የሚመደበው የሚለውን ምላሽ እስከ መጨረሻው ይህን ቪዲዮ ተከታተሉና አብረን የምናየው ይሆናል። examples of countable noun የcountable noun የሚቆጠሩ ስሞች ኤግዛምፕልስ ምሳሌዎች we can say book አንድ book ሲሆን we can say a book 2 3 4 ከሆኑ 2 books 3 books that's why we said singular እና plural form አለው ያልነው ቅድም ይሄንን ነው። አንድ ሲሆን book እንላለን a book፣ 2 3 ሲሆኑ books 2 books 3 books 4 books እንላለን። books s የጨመርነው plural form መሆኑን ለማሳየት ነው። ሌላው ኤግዛምፕል a cup መጠጫ፣ የሻይ የቡና መጠጫ we can say a cup አንድ ሲሆን a cup እንላለን። 2 3 ሲሆኑ 2 cups 3 cups 4 cups እያለን አብዝተን መግለጽ እንችላለን ማለት ነው። ሌላው a tomato ቲማቲም a tomato means one, so a means one አንድ ከሆነ ብቻ ነው a የሚለውን አርቲክል የምንጠቀመው። ከታች an የሚላለ an umbrella እና an አርቲክልስ ናቸው። እነዚህ አርቲክሎች with singular countable nouns ጋር ነው የምንጠቀማቸው። ስለዚህ a እና an means one, which means they are used with
ዋን ከአንድ የሚቆጠር ነጠላ ከሆነ ከሚቆጠር ስም ጋር ነው የምንጠቀማቸው ኤና አንን ማለት ነው። ስለዚህ አን አምብሬላ which means one umbrella አንድ አምብሬላ አንድ ዣንጥላ ሲሆን አን አምብሬላ እንላለን። ስለዚህ አን ብለን ወይም ኤ ብለን ፕሉራል ናውንን አንጠቀምም ማለት ነው። እዚህ ጋር ልብ ማለት ያለብን ጉዳይ ነው። ለምሳሌ ኤ ቶማቶስ ማለት አልችልም። ኤ ካፕስ ማለት አልችልም። ኤ ቡክስ ይሄ ግራማቲካሊ ኢንኮሬክት ነው። በዚህ መልኩ መግለጽ አንችልም። አን አምብሬላስ አንልም። ይሄም ትክክል ያልሆነ አገላለጽ ነው። ሌላኛው ኤግዛምፕል አን ኦሬንጅ አንድ ኦሬንጅ ሲሆን ብርቱካን አንድ ሲሆን አን ኦሬንጅ ዋን ኦሬንጅ which means 2 3 4 ከዛ በኋላ ሲሆኑ 5 oranges እዚህ ጋር ኤና አንን with singular countable nouns ከሚቆጠሉ ነጠላ ስሞች ጋር ነው የምንጠቀማቸው ብለናል። ኤና አንን ታዲያ እንዲሁም ሌላኛው አርቲክል ዘን እንዴት ነው ለይተን መጠቀም የምንችለው? with singular countable nouns ኤና አንን መጠቀም ከቻለን ከምን አይነት ሲንጉለር ካውንተብሎች ጋር ነው ኤን የምንጠቀመው? አንንስ ከየትኞቹ ሲንጉለር ካውንተብል ናውንስ ጋር ነው የምንጠቀመው የሚለውን ሌላ ቪዲዮ አዘጋጅላችኋለሁ። ናው ወደ አንካውንተብል ናውንስ ኤግዛምፕል የማይቆጠሩ ስሞች ምሳሌዎችን እናያለን። ኤግዛምፕልስ ኦፍ አንካውንተብል ናውንስ የማይቆጠሩ ስሞች ምሳሌ የመጀመሪያው ራይስ ራይስ ሩዝ ማለት ነው። ሩዝ it is uncountable noun መቁጠር አንችልም because it is difficult to count ለመቁጠር አስቸጋሪ ነው። ስለዚህ rice is uncountable noun. meat ስጋ it is uncountable noun. the other one is juice juice is also uncountable noun ከማይቆጠሩ ስሞች ነው። milk tea ወተት milk tea ሻይ soap ሾርባ እነዚህ የማይቆጠሩ ስሞች ከምንላቸው ነው። the other one is cheese cheese is also uncountable noun. cheese ወይም አይብ ከማይቆጠሩ ስሞች ነው የተባለበት ምክንያት ይሄም ለመቁጠር አዳጋች ነው። አይብን መቁጠር ከባድ ስለሚሆን ማለት ነው። the other one is honey ማር sugar ስኳር salt ጨው butter ቅቤ cereals ጥራጥሬዎች and flour ዱቄት እነዚህ ሁሉ የማይቆጠሩ ስሞች ናቸው። ስለዚህ የማይቆጠሩ ስሞችን እንዴት ነው ሜዠር ማድረግ ምንችለው ካልን ፈሳሽ ነገሮችን ላይክ ሚልክ ወተር ጁስ በምን መለካት እንችላለን? በሊትር እንለካቸዋለን። 1 ሊትር ኦፍ ዋተር 2 ሊትርስ ኦፍ ሚልክ እያለን መለካት እንችላለን። ሌሎችን ደግሞ እንደ ራይስ ሹገር ሳልት ያሉትን ደግሞ በኪሎግራም መለካት እንችላለን። 1 ኪሎግራም ኦፍ ሹገር 2 ኪሎግራምስ ኦፍ ሳልት እያለን በኪሎግራም መለካት እንችላለን። ሌላኛው አንዳንድ ወርዶች በጣም ብዙ ነገሮችን በውስጣቸው ያካተቱ ስሞች ከማይቆጠሩ ስሞች ውስጥ ይመደባሉ። ለምሳሌ ፈርኒቸር ፈርኒቸር በውስጡ ብዙ ነገር ይዟል። አልጋ ፈርኒቸር ነው። ወንበሮች ፈርኒቸር ነው የሚባሉት። እንዲሁም ኪችን ካቢኔትስ እነዚህም ጠረጴዛዎች እነዚህ ሁሉ ፈርኒቸር ውስጥ ይካተታሉ። ስለዚህ ፈርኒቸር ኮሌክቲቭ ናውን ነው፣ ስብስብ ነው። ስለዚህ ይሄንን እንደ አንካውንተብል ናውን ይመደባል ማለት ነው። ነገር ግን ፓርቲኩላርሊ 1 ዴስክ 2 ዴስክ 1 ቼር 2 ቼር 3 ቴብል እያለን ኢንዲቪጁዋሊ ልንቆጥራቸው እንችላለን። ሌላኛው አከራካሪ የሆነው ነጥብ ብዙ ጊዜ ተማሪዎች የሚያነሱት ጥያቄ money is uncountable ይባላል። ምክንያቱ ምንድነው? ለምንድነው መኒ አንካውንተብል የተባለው? ገንዘብም ልክ አሁን ፈርኒቸርን ባየነው ምሳሌ መሰረት ለምሳሌ አንድ ባለ 200 ብር ኖትን ብናየው በውስጡ 2 ባለ 100 ብር ኖቶች አሉት፣ ወይንም ደግሞ 4 ባለ 50 ብር ኖቶች አሉት፣ ወይንም ደግሞ 20 ባለ 10 ብር ኖቶች አሉት። ስለዚህ 200 ብር እና 100 ብር 50 ብር ተቀላቅለው ያሉበትን ገንዘብ ሁሉንም 1 2 3 እያለን ልንቆጥራቸው አንችልም። የየራሳቸው የሆነ የተለያየ ቫልዩ አላቸው። ስለዚህ ከዛ ፖይንት ኦፍ ቪው በመነሳት ገንዘብም it is uncountable noun ተብለው ከሚመደቡት ውስጥ ይመደባል።
ስለዚህ ካውንተብል እና አንካውንተብል ናውንስ ጀነራሊ ካውንተብል ናውን የሚቆጠሩ ስሞች ሲሆኑ አንካውንተብል ናውንስ የማይቆጠሩ ስሞች በመባል ይመደባሉ። ስለዚህ ክሊር ነው ብዬ አስባለሁ፣ ግልጽ ነው ብዬ አስባለሁ። ያልገባችሁ ነገር ካለ ጠይቁኝ። አት ኤኒ ታይም ጥያቄዎቻችሁን ለማብራራት ሬዲ ነኝ። በተረፈ ይህንን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቀጣይ ትምህርቶች እንዳያመልጧችሁ ከኔ ጋር እንድትሆኑ በትህትና ጠይቃለሁ። ስራዎቼንም እንድታበረታቱ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። በቀጣይ ትምህርታችን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ በዚህ ላይ ቪዲዮ ብትሰራልን፣ እዚህ ትምህርት ላይ ገለጻ ብታደርግልን የምትሉኝን ኮሜንት ቦክስ ላይ አስቀምጡልኝ። Thank you for your attention. Have a good time.